ተዞላይ ትህትና ማን ያላችሁ? ትህትና ታምራት መሰለኝ። ኦኬ ትህትና ታምራት አይ ቃሉ እሁድ ዕለት ነው። አዎ ተቀበረች የተባለው እሁድ ዕለት ነው። እሁድ ዕለት ነው። ቆይ እናቱ ከነሱ እንስማ መረጃ ዝም በሉ። እናቱ ወደ የሚከለስ ነው። ድምፁ ይሰማችኋል? ይሰማል? አሁን ይሰማል። እሁድ የሚከለስ ለቅሶ ነበረ፣ ፍታት ነበረ። እኔ እዚያ ነው የምሰራው፣ እዚያ ሰራተኛ ነኝና ከዚሁ ከሀገር ውስጥ አንድ ሴትና አንድ ወንድ ትትና አይደለም ስሟ። ብዙ ጊዜኛ ቤተክርስቲያን ላይ ቢታወቀው የክርስትና ስም ነው። ያሁኑ እሁድ አይደለም ብሮ፣ ያሁኑ እሁድ አይደለም፣ ያሁኑ አይደለም፣ ያሁኑ እሁድ ነው ሚካኤል የነበረው አይደል እንዴ? አዎ አይደለም፣ ያሁኑ እሁድ አይደለም። የወዳኛው እሁድ ነው ሐምሌ 5 ሐምሌ 5 ሐምሌ 5ም የለም። ሐምሌ 5ም እንደውም ሐምሌ 5 ክብረ በዓል እንደውም እናከብር ነበረ። ለቅሶ ራሱ በሐምሌ 5 እንደውም ለቅሶም የለ። ግን አስፈላጊ ከሆነ ትክክል ላይሆን ስለሚችል ሐምሌ 5 እንደውም ለቅሶም የለም ነበር። ክብረ በዓል ታቦት እናወጣ ነበር። ምንም ነገር የለም። ግን የክርስትና ስሟን ካወቃችሁና ትክክለኛ ስሟ እየተሰማችሁ ነው። በደንብ ይሰማል ወንድማችን፣ እየተሰማችሁ ነው። አዎ ይሰማል፣ ይሰማል፣ ይሰማል። አዎ ይሰማል። አዎ እየተሰማችሁ ከሆነ ደረሰኝ ተቆርጦ ከየት እንደሆነ ማን እንደሆነ ስለሆነ የክርስትና ስሟን ነግራችሁኝ እና ደግሞ ትክክለኛ ስሟን ባሆኑ ማጣራት ይችላል። ግን ሐምሌ 5ም ጭራሽ ለቅሶም ቅብርም አልነበረም። የሚከለስ እንደውም ቅብር ነበረ። አንድ ወንድ እኛ ጋር እየተቀበረ የለም። ከልብስተለን እኛ የምንፈልገው ይሄንን ነው። አመስግነልን። ከ5 ሰዓት እስከ 6 ሰዓት ባለው የተቀበረ የለም። ሐምሌ 5 ይኸውልሽ ታቦት እናወጣ ነበር፣ ክብረ በዓል ነበር። ጭራሽ ለቅሶ የሚባል የለም። ሰምታችኋል? ህዝብ አሁን እንግዲህ ታንኪ ወንድማችን ሐምሌ እናመሰግናለን። 5 ማለት እሁድ ዕለት ነው አይደል? እሁድ ነው የዋለው። እግዚአብሔር ይስጥልን። እነሱም ያሉት እሁድ ዕለት ነው። ከዛው ደውዬ ማሰማት እችላለሁ። እዛው ሆስፒታል የሚሰራ ሰው ስላለን ማለት ነው። አዎ እንደ ሁለተኛ መረጃ እኮ ይሆናል ወንድሜ ኤልያስ። አሁን ይሄ ሬሳዋ ተመረመረበት አስክሬኑ የተባለው ሆስፒታል ላይ ደውለህ ማረጋገጥ ጥሩ ነው። እዛም ከቻልክ ደውል። እዛም አለን። እዛም እንደውም እኔ እህቴ እዛ ነው የምትሰራ። ከሚገርም እዛ ሆስፒታል ነው የምትሰራ። እባክህ መረጃ አትናገር፣ ፕራይቬት ላይፍን አትናገር ወንድም አለብኝ። እኛም አውሮፓ ላይ ቁጭ ብለን ዛቻ እየደረሰብን ነው አይደለም ኢትዮጵያ። ኧረ እግር ብላ በይው። እኛ ምንም ምን አባቱ ማን ያለበት ሀገር ነው። ምርመራ እዛ ስለማይካሄድ አሞኛል፣ እግሬን አሞኛል ተብላ ሁላ ፎቶ አንሱኝ እያለች ነበር የተባለው። የካቲት 12 ሆስፒታል እንደሆነ ነው የተናገረችው። ገባ? ግን አሁን አንተ የምትጠይቅልን እዚህ ሐኪም ቤት ወይም ደግሞ እዚህ ክሊኒክ ይሄ እከሌ የምትባል ወይም ደግሞ ታማ መታለች ተብለን ነበረ እና ሞታለች ያረፈችው እዚህ ነው ስለተባልን መረጃ ፈልገን ነው ብለህ ጠይቅልን እባክህ ፕሊዝ። ኧረ እኔ ውስጥ የሚሰራ ሰው ስላለኝ ችግር የለም። እዛው ማጣራት ይችላል። እዛ ውስጥ የሚሰራ ሰው ምሩም ነበር። የካቲት አስክሬን ምርመራ የለም። ማሰማት ነው ሚኒሊክ ነው። ከሚኒሊክ ውጪ የለም። ሐኪም ቤት ታክማለች ወይ ነው ኤግዛክትሊ እኛ የምንፈልገው። እውነት እሷ ይኸውላችሁ ኤደን ያለችውን ሰው እየተከተለ ከሄደ መብረቁ ማበድ ነው። እሷ የመሰላትን አሁን የሆነ ቤት ቅድም ስትጠይቅ መሞቷን በምን አረጋገጥሽ? ጓደኝነትሽ ምንድነው ስትባል እኔ እሷ በጣም ቤስት
ጓደኛዋ ምናምን ለኔ በጣም ይቀርበኛል። እኔ ሰፈር ካፍቴሪያ ልትከፍት ፈልጋ ቤት ፈልጊላት ምናምን በሚል ተለዋውጠን ነው። መሞቷንስ በምን ሰማይ ሲላት ሶሻል ሚዲያ ላይ ተለቆ አይቼ ለሱ ደወልኩ፣ አላነሳም። በሁለተኛ ሲያነሳ ስደውልለት አዎ ብሎ ነገረኝ አለች። እቺ ልጅ ግን ቀብር ያለው ስትታመም የነበርኩበት ሆስፒታል ብላ ቀን ስታወራ ነበር፣ ብዙ ስታወራ ነበረ። ግን ዮናስ ደግሞ ዮኒ ማኛ ሲያፋጠጣት ደግሞ ምን አለች? የእሷ በጣም የሚቀርባት ለኔም ጓደኛዬ ነው እና ያለችው ከሱ ደውዬ ነው የሰማሁት። ለዮኒም እኮ ብላለች እኮ መብራቁ፣ ለዮኒም እኮ የካቲት ገብታ ነበረ፣ እዛ ነው ያረፈችው። ምርመራም የተካሄደው እዛ ነው ያለችው። ለዮኒም ጭምር ደግመዋለች። ገባ? ስለዚህ አሁን መረጃ ያምጣል። አሁን ያንን አስክሬን ተማምነበት ሞተችበት የተባለበት ቦታ ደውሎ ያረጋግጥና አሁንም እዛ የለችም ከተባለ ምን ሆነ? ሁለተኛው ውሸት አያችሁ አይደል? መጀመሪያ የተቀበረች በህይወት እንዳለች አንዴ የቀብር ተቀበረች የተባለችበት ቦታ ላይ ይሄው ስልክ ደውለን እዛ የሚሰራ ሰው ስልክ ደውለን በሊያዝ መልኩ ሰማን አይደል? የለም ማለት ጭራሽ የካቲት ሐምሌ 5 የለም የተቀበረ ሰው ጭራሽ አለ። እዛ ቦታ ላይ የተቀበረች የተባለችበት ቦታ ላይ የሞተ ሰው የተቀበረ ሰው የለም ከተባለ አንድ ውሸት ነው። ይሄ ደግሞ ሆስፒታሉ አስክሬን የማይመረምር ከሆነ እዛ ቦታ ላይ እቺ ሴትዮ ካልሞተችና ህይወቷ ካላለፈ አሁን ምን ሆነላችሁ ለእናንተ ግልጽ ሆነ ማለት ነው። ምን እንደሆነች ሴትዮዋ የሞት ረፍቷን የሚገልጽ ደብዳቤ አሁን የፖስተቱት አሉ። እንደ ኦርቶዶክስ እምነት ደግሞ የዛ የሞተ ሰብ ደብዳቤ ወይም የሞቱ ወረቀት ሲለጠፍ ማለት ነው። የሞት ወረቀት አለ የሚለጠፈው ወገለ የሚባል ሞተ ምናምን የሚባለው ከ40 በኋላ ነው እሱ ነገር የሚወጣው። 40 ላይ ይወጣል። ግን ያወጡት ሰዎች ግን የክርስትና ስሟ ማን እንደሆነ ሳይሆን ዝም ብሎ የወት ታሪኳን አወሩ። የት እንደተቀበረች አይታይም። ግን መሞቷን ብቻ ፕሩቭ ማድረግ ነው የፈለጉት እነሱ። ሶ መብረቁ ቢ ስማርት ኤንድ ዴን ትራይ ዩ ኖ ኮንትሮል ሉክ አት ላይክ አንተ ፑሽ አድርገህ በመጣህ ልክ ሊያሳምኑ የሚፈልጉት መንገድ አለ። ከዛ አንተ ገፍተህ ስትሄድ ደግሞ ነገርየው ፌል ይሆንባቸዋል። ነገርየው ፌል ሲሆንባቸው ደግሞ የሚመጡት ካራክተር አሲስታንት ላይክ አንተን ፐርሰናል መስደብ፣ ወደ ማህበረሰብ መውሰድ እንደዚህ ነገር ነውና ወይ ልጄ እና እንደዛ ነው። ብቻ በርቱ። እኔ ያለሁኝ በመረጃው እኔም ባቅም የቻልኩትን ነገር ማለት ነው። እሺ ኤልያስ አሁን መደወል ትችላለህ ወደ ቁም ነገሩ። አሁንም በእኔ ስልክ ካልሆነ አያነሱልኝም ታውቃለህ። በእኔ ስልክ እኔ ደግሞ አንድ ስልክ ነው እና ያለ በሌላ ሰው ስልክ ስደውል በራሴ ደውልና እንትን እላለሁ፣ መረጃውን አመጣለሁኝ፣ ችግር የለውም። እና ወንድማችን ሁለት ሰው ትራንትና እሑድ መስሎት ሁለት ሰው ወንድና ሴት ቀብር አለ ግን እዛው አካባቢ ናቸው ምናምን ሲለኝ እስኪ እኔ እንጃ የመጣችበትን አላውቅም። ኢቭን ግን እዚህ ነዋሪ አትመስለኝም። እስኪ አንተ አሰማቸው ብዬ እንደውም የወዳኛው እሑድ ቀብር ጭራሽ የለም ያቦለት ማለት ነው። እዛው ነው የሚሰራ ብዙ ሰዎች አሉ። ከሱም እዛው እኔ ብዙም ማቃቸው ማለት ነው። እኔ ብዙ ጊዜ በዛ ቦታ ላይም ቆይቻለሁ። በተወሰነ ወደ ሌላ ቦታ ልፍ ስላልኩ ነው እንጂ እዛ አካባቢ ነበርኩኝ። ቤተሰቦቼ ናቸው አሁን ያለ ልጅ ማለት ነው። እና በ5 ጭራሽ ቀብር የለም። ታቦት እናወጣለን ንግስ ነበረ ቀብር የለም ያለ። አሁንም የካቲት ሆስፒታል መደወል እንችላለን፣ ችግር የለም። ያ እንግዲህ ክብራቶ ቆየው ከመሆን የበለጠ ማለት ነው ምንም ነገር ማግኘትም ማውጣትም የሚችል የለም። በብዙ መንገድ አካባቢያቸው 4 ኪሎ ነው ተብሏል። ቢሰፈራቸው 4 ኪሎ መሆኑን አውቃለሁ ሄጃለሁ ብሎ ሞን በራሱ ብዙ መንገድ ሄዷል። ገባ እንግዲህ በጣም ጓደኛቸው ነው። በጣም የነሱ ቅርብ የነበረችው